ነገብሩ ከነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ይቀየራል ሕይወት ባለበት አይረግጥም በጌታችን እዝነት መቼም ተስፋ አንቆርጥም ነገብሩ ከነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ እኔ ደህና ነኝ አልহামዱሊላህ ረቢል ዓለሚን ኢንሻአላህ ዛሬም በአላህ ፍቃድ የኡስማን ቢን አፋን ረዲየላሁ ዐንሁ ታሪክ በክፍል 2 ይዤ መጥቻለሁ ወደ ታሪኩ የተቡክ ጦርነት ይህ ጦርነት ከባዱ ጦርነት በመባል ይታወቃል የተቡክ ውጊያ የተደረገበት ወቅት እጅግ ሞቃታማ የነበረ ሲሆን ምርትና ሰብል ያልደረሰበት ጊዜ ነበር በዚህ ውጊያ ላይ የተሳተፉት የሙስሊም ሰራዊቶች ቁጥር 60,000 ይደርስ ነበር ለዚህ ሁሉ ሰራዊት ስንቅ ማጓጓዝና ሌሎች ነገሮችንም ያስፈልጉ ነበር አቡበክር አስሲድቅ ለዚህ ጉዳይ በጀት ይሆን ዘንድ ሀብት ንብረታቸውን ሁሉ ይዘው መጡ ሰይድና ዑመር ደግሞ ግማሽ ሀብታቸውን አስረከቡ ይህም ሆኖ ግን ሊበቃ አልቻለም ነብዩና ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና እንዲሃሉ ለሰራዊቶቻችን የሚፈልገውን ሁሉ ያሟላ ሰው ለርሱ ጀነት አለው ዑስማን ተነሱና እንዲሃሉ እኔ ጋር 100 ግመሎች አሉ አላህ ምንዳህን በመልካም ይክፈልህ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሆይ በዑስማን ተደሰት ምህረትንም ለግሰው በማለት ዱዓ ሲያደርጉላቸው አስፈላጊ ከሆነ 300 ግመሎች ማድረግ ይቻላል አሉ ዑስማን ነብዩ ሰለላሁ ዐለይሂ ወሰለም በጣም ዱዓ ያደረጉላቸውና ዑስማን ካሁን በኋላ ምንም ቢያደርግ አይጎድለውም አሉ ዑስማንም ይህን ሲሰሙ እንዲሃሉ አንተ የአላህ መልእክተኛ ሆይ ግመሎቼ 950 አድርጌያቸዋለሁ 50 ፈረሰኞችንም ጨምሬያለሁ 700 ወቄት ወርቅና 10,000 ድርሃምንም እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም የዑስማንን ትከሻ ያዛደረጉና አላህ ሆይ ምህረትህን ለዑስማን ለግሰው ያለፈውንም የሚመጣውንም ማረው አላህ ሆይ ምህረትህን ለዑስማን ለግሰው አሉና በርግጥ ዑስማን ከዚህ በኋላ የሚያደርጉት አይጎዳቸውም የሰራዊቱን 1/3 ስንቅ አሟልተዋል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ዓለም ሲሰናበቱ ከሰዎች ሁሉ እጅግ ያዘኑት ዑስማን ቢን አፋን ነበሩ በወቅቱ ሰሃቦች ሰላም ሲሏቸው እንኳን በማዘናቸው ብዛት መልስ አይሰጧቸውም ነበር ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ይወዷቸው ነበር ሁለት ልጆቻቸውን አግብተዋል ሶስተኛ ቢኖራቸው ኑሮ ባገቡ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዑስማን ቢን አፋን ይሽቆጠቆጡለት ሐያ ያደርጉለት ነበር በአስሲድቅ ኸሊፍነት ዘመን የነበራቸው ቦታ ሰይድና ዑስማን ቢን አፋን በአቡበክር አስሲድቅ ኸሊፍነት ዘመን ከተላላቅ ኸሊፍ አማካሪዎች ውስጥ አንዱ ነበሩ ከሚከተሉት የኸሊፋ ታላላቅ አማካሪዎች ጋር አብረው ይሰሩ ነበር ዑመር አልይና ጦልሃ ዙበይር ሰዒድ ቢን አቢ ወቃስ አቡ ኡበይዳ ቢን አልጀህሪ ሰይድና ዑስማን ከነዚህ ታላላቅ ጋር በመሆን ኸሊፋውን በተለያዩ ጉዳዮች ያማክሩት ነበር እነዚህ ሰሃቦች ምን ጊዜም ከአቡበክር አስሲድቅ ተለይተው አያውቁም ነበር ሰይድና አቡበክር በወቅቱ ተከስቶ የነበረውን የክህደት እንቅስቃሴ ኢርቲድ ለማክሸፍ ሰራዊቶቻቸውን ከአቢ ኡበይዳ ቢን አልጀህሪ
አልጀህብ ዙበይርና በሰዒድ ቢን አቢ ወቃስ አመራር ሰጭነት ወደ ኢራቅ ሻምና ወደ መሳሰሉት አካባቢዎች ባንቀሳቀሱ ጊዜ ዑመርና ዑስማን አልይ ግንባር በመዲና ከተማ አብረዋቸው እንዲቆዩ አድርገዋል። ከእናንተ በላይ የጨመረልኝ አለ። በአቡበክር አስሲዲቅ ዘመን ኸሊፋ የመዲና ነዋሪዎች መጠነኛ ድርቅ መጥቷቸው ነበር። ሰዎች በዚሁ ምክንያት እየሞቱ ነው። ይህን ጊዜ የሰይድና ዑስማን የንግድ ቅፍለት ከሄደበት ተመልሶ ወደ መዲና ከተማ እየገባ ነበር። ቅፍለቱ ምግብ የጫነ 1000 ግመሎች በውስጡ አካቷል። ሰይድና ዑስማን ወደ ከተማ እንደገቡ ነጋዴዎች በጫረታ ያዋክቧቸው ጀመር። 10 የሚያወጣውን በ12 እንዲሸጡላቸው ጠይቋቸው። ከእናንተ በላይ የጨመረልኝ ያለ ሰይድና ዑስማን 15 እያሉ ቢጨምሩላቸውም ከእናንተ በላይ የጨመረልኝ ያለ አሏቸው። ደጋግመው ከእናንተ ሌላ 1 ድርሃም የሚያወጣውን በ10 ልግዛህ ያለኝ አለ አላቸው። ወላሂ አንችልም ሲሏቸው ሰይድና ዑስማን 1000ውን ለመዲና ነዋሪዎች ሰደቃ ሰጥቻለሁ ብሎ አሳረፋቸው። ቃል ኪዳን። ሰይድና ዑስማን የአመራር ዘመን የኸሊፋው አማካሪ ሆኖ ቆየ። ዑመር ከማለፋቸው በፊት ዑስማንና አሊ፣ አብዱራህማን ቢን አዋፍ፣ ጦልሃ፣ ዙበይርና ሰይድ ቢን አቢ ወቃስ ለኸሊፍነት እንዲመረጡ አጭተዋቸው ነበር። የተመረጡት ኸሊፋ እስኪታወቅ ድረስ ሱሀይብ አልሮሚ ሰዎችን እንዳሰግድ አዘውት ነበር። ከ6ቱ እጩዎች ዑስማን ቢን አፋን በኸሊፍነት ተመረጠ። ለኸሊፍነት እንደተመረጡም ሚንበር ላይ ወጡና የሚከተለውን ንግግር አደረጉ። እኔ አመራር ኃላፊነት ተጭኖብኛል፣ ተቀብያለሁ። እኔ መብተዲእ ሳልሆን ሱናን የምከተል ሰው ነኝ። አዋጅ የአላህ ሱብሓነሁ ወተዓላ መጽሐፍ ቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም ሱና በመከተል እኔና ከኔ በፊት የተሰማችሁበትን አጅማዒን ያደረጋችሁበትን ጉዳይ መከተል አለባችሁ። አዋጅ ዱንያ አጓጊ ሆና ቀርባላችኋል። ብዙ ሰዎች ወደ እርሷ አዘንብለዋል። ወደ እርሷ አታዘንብሉ። ዱንያ ታማኝ ሀገር አይደለች። ዱንያ ችላ ካላልናት ካልሆነ በቀር የምትቻል አይደለችም። ዑስማን ኸሊፋ በሆነ ሰዓት ኡማው የነበረው ሁኔታ፣ አንደኛ የፋሪስ ግዛት የነበረውን አረቢያ አካባቢ በሙሉ ተቆጣጥሮ ይዞ ነበር። ሁለተኛ የሮም ገዢዎች በሻምና በግብጽ የተሸነፈ ነበር። ሶስተኛ በደልና ማህበራዊ አድሎዎች ሙሉ በሙሉ ተወግደው ነበር። አራተኛ ሙስሊሞች ሆኑ ሌሎች ወገኖች እስልምናን ባጎናጸፋቸው የእምነት ነጻነት ረክተው ይኖሩ ነበር። አምስተኛ በብሔሮችና በጎሳዎች መካከል የሚደረገው የዘር ግንኙነት ግጭት ተወግዶ ነበር። ስድስተኛ ኡማው ድል ማድረግ የሚወድ ኡማ ሆኖ ነበር። ለኡማው የተላከው ደብዳቤ ሰይድና ዑስማን ኸሊፋ እንደሆኑ የተወሰኑ ደብዳቤዎችን ለኡማው ጽፈው ነበር። ለኡማው የጻፉት የመጀመሪያ ደብዳቤ ውስጥ እንዲህ የሚል ነበር። እናንተ ሰዎች ሆይ እየኖራችሁ ያላችሁት ኃላፊ ጠፊ በሆነችው ዓለም ውስጥ ነው። በቀሪው ዕድሜያችሁ የምትችሉትን ያህል መልካም ነገር ስሩ። አዋጅ ዱንያ በጣም አታላይ ዓለም ነው። ቅርቢቱንም ህይወት አትሸንግሏቸው። በአላህ መታገዝ አታላይ ሰይጣንን አያታላችሁ።
ካለፉት ህዝቦች ተማሩ። በጣም ጠንክሩ፣ አትሰላቹ። ሰይጣን እናንተን ከማጥፋት አይሰለችም። ዱንያን ሲገነቡና ሲያስወጉ የነበሩ ሰዎች አሁን የታሉ? በዱንያ ውስጥ ለረጅም ጊዜያት ሲፈነጥዝ የነበሩትስ የት ደረሱ? በዱንያ መጓጓት ችላ በሎ፣ መጓጓታችሁን ሁሉ ወደ አኺራ አድርጉ። አላህ የዱንያን ምንነት በጥሩ ምሳሌ ነግሯችኋል። ለእነርሱ የቅርቢቱ ህይወት ምሳሌ አውሳላችሁ። እርሷ ከሰማይ እንዳወረድነው ውሃ በርሱም የምድር በቃይ እንደተቀላቀለበት ከተዋበ በኋላ ደርቆ ነፍሶች የሚያብቡት ደቂቅ እንደሆነ ቢጤናት። አላህም በነገሩ ሁሉ ቻይ ነው። ገንዘብንና ወንዶች ልጆችን የቅርቢቱ ህይወት ጌጦች ናቸው። መልካሞች ቀሪዎች ሰራዊቶች ከጌታህ ዘንድ በምንዳ በላጭ ናቸው፣ በተስፋ በላጭ ናቸው። አልካፍ 45-46 ሌላው ደብዳቤ የተጻፉት ደግሞ ለጦር መሪዎች ነው። እንዲህ ይላል። በመቀጠል እናንተ ሙስሊሞች ለመጠበቅ ኃላፊነት የተሰጣችሁ ናችሁ። ዑመር የጣለባችሁን ኃላፊነት ከኛ የሚሰውር አይደለም። ኃላፊነታችሁን እንዴት እንደምትወጡ ነቅታችሁ ተመልከቱ። እናንተ ጥሩ ሆናችሁ ለመቀየር ፍላጎት ካላሳያችሁ አላህ እናንተን አጥርቶ ከናንተ የተሻሉትን ይቀይራል። እኔም ልክ እንደናንተው አላህን የጣለብኝን ኃላፊነት እንዴት እንደምወጣ በተጠንቀቅ እመለከታለሁ። በኡስማን ቢን አፋን ዘመን የተገኙ ታዳሪው ድሎች ሰይድና ዑመር ቢን አልኸጣብ ረዲየላሁ ዐንሁ በነበሩበት ጊዜ ሰራዊቱ ወደ ሻም ወደ ኢራን እንቅስቃሴው እንደነበረው ይታወሳል። ሰይድና ዑስማን ኸሊፋ ሆነው በነበሩባቸው የመጀመሪያዎቹ 10 ዓመታት የማቅናትና የግዛት የማስፋፋት እንቅስቃሴ ገና ጋብ አላለም ነበር። የጂሃድ እንቅስቃሴዎች ጋብ ያለው የቆመ ኸሊፍነት ዘመናቸው ሊያከትም 2 ዓመታት ሲቀሩ ነበር። በዑስማን ዘመን ኸሊፍነት የግዛት ማስፋፋት እንቅስቃሴ ስፍሐት ይካሄድ ነበር። የነበረው በ3 ግንባር ነበር። ግንባሮቹም የምስራቅ ግንባር፣ የምዕራብ ግንባርና የባህር ኃይል ወይም የባህር ግንባር በመባል ይታወቃሉ። የምስራቅ ግንባር በዚህኛው ግንባር የዘመቱት ሰራዊቶች የእዝ ማዕከላቸውን ያደረጉት ኩፍና በስራ የተባሉ ከተማዎች ነበር። ኩፍ ሰራዊቶችን መወርወሪያ ማዕከል ነበር። በዚህ ግንባር የነበረው ሰራዊት ብዛት 6000 ሲሆን የጦሩ ጄኔራል ደግሞ ሰዒድ ቢን አልነስር ነበር። ይህ ግዙፍ ሰራዊት ከዚህ ማዕከላዊ ግንባር በመነሳት ወደ የዛሬዋ ቴህራን አዘርባይጃንና አርሜኒያ የወረረው ነበር። ሰራዊቱ ወደ እነዚህ ሀገር ጠረፍ ሲገባ ጄኔራሉ ሐሰን ሁሴን፣ አብደላህ ቢን አባስ፣ አብደላህ ቢን መስዑድ፣ አብደላህ ቢን ዑመር ቢን አልኸጣብ፣ አብደላህ ቢን አምር አልአስ እንዲጠሩለት ኸሊፋውን ይጠይቃሉ። ዘማች በተደረጉ በአንድ ዓመት ውስጥ በ26ኛው ዓመተ ሂጅራ ላይ አዘርባይጃንና አርሜኒያን በቁጥጥር ስር ዋለ። የዚህ ግንባር ሌላ ማዕከል በነበረው የበስር ከተማ ደግሞ 4000 ሰራዊቶችን ሰፍረዋል። አመራሩ አልወሊድ ቢን አቂባ ኢብን አቂባ ቢን አቢ ሙአይት እየሰጠ ነበር። ይህ ጄኔራል ከመስለሙ በፊት ነብዩ ሰለላሁ ዐለይሂ ወሰለም በመካ ውስጥ የሚያንገላታ ሰው ነበር። ሰራዊቱ ከዚህ ማዕከል እየተነሳ ወደ አፍጋኒስታን፣ ኩራዝና መካከለኛው እስያ ይወናጨፋል። ምዕራብ ግንባር የዚህ ግንባር ማዕከል ደግሞ የግብጽና ሻም ነበሩ። በወቅቱ የሻም አስተዳዳሪ የነበሩት
ሙዓዊን ቢን አቡ ሱፊያን ቢሆን የግብጽ ደግሞ አምር ቢን አስ ነበር። ከጊዜ በኋላ ግን አብደላህ ቢን ሰዒድ ቢን አቢል አስር ግብጻዊን ማስተዳደር ጀመረ። ሙዓይ ሰራዊቱን ይዞ የገሰገሰው ወደ ኡምሪያ የደቡብ አንካር አካባቢ ሲሆን አብደላህ ቢን አቢ አልሳር ደግሞ ወደ ቱኒዚያ ገሰገሰ። ሰይድ ዑመር ቢን አልኸጣብ ባረፉ ጊዜ የሙስሊም ሰራዊቶች ሊቢያ ትሪፖሊ ነበር። በቱኒዝ የነበረው የጠላት ሰራዊት ብዛት 120 ሺህ ነበር። አብደላህ ቢን አቢል አስር እየመራ የመጣው ሰራዊት ደግሞ 20 ሺህ ብቻ ነበር። ጄኔራሉ ቱኒዚያን ለመቆጣጠር ሲቃረብ ከፍቶ የሚያስገባቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሷሃባ ይላክለት ዘንድ ኸሊፋውን ይጠይቁታል። ሐሰንና ሁሰይን፣ አብደላህ ቢን አሊ፣ ዙበይርና አቡ ዘር አልገፋር ይላኩለታል። አብደላህ ቢን አልዙበይር 60 የሚሆኑ ፈረሰኞችን አስከትሎ ወደ ውጊያው ውስጥ ዘልቆ በመግባት የጠላት ሰራዊትን መሪ ሲገድለው ሰራዊቱ ይበታተንና ሙስሊሞች ድል ያደርጋሉ። የባህር ኃይል ሰይድና ዑመር ቢን አልኸጣብ ኸሊፋ በነበሩበት ጊዜ የሻም አስተዳዳሪ የነበረው ሙዓይብ ቢን አቢ ሱፊያን የባህር ኃይል ለመገንባት ኸሊፋው ይፈቅድለት ዘንድ ይጠይቃል። አልኸጣብ ባህሩን ያለበትን ሁኔታ እንዳብራራላቸው ዑመር ቢን አልአስን ይጠይቁታል። ቢን አልአስ እንዳላቸው ባህሩ እጅግ በጣም ግዙፍ ነው። ባህሩ ላይ በጀልባ ስትቀዝፍ የግዝፈቱ ብዛት በጣም እምነት ያደርግሃል። ጀልባውና ባህሩ ሲታይ ዘንግ ላይ ያላት ትል ይመስላል። ባህሩ ጸጥልስ ቀልብ ያደርጋል፣ ሲናወጥ ደግሞ አእምሮን ያረጋጋል። ጽኑ የሆነ ሰው እንኳን አጠገቡ ሲሆን ይበረታታል። ዑመር አዳምጠው ሲያበቁ እንዳሉት መሐመድ በእውነት በላከው ጌታ ይሁንብኝ፣ ሙስሊሞች በዚህ ባህር ላይ እንዲቀዝፉ አልፈልግም። ዑስማን ቢን አፋን ኸሊፋ ሲሆኑ ሙዓይን በዑመር ዘመን የጠየቀውን ጥያቄ ደግሞ ጠየቀው። ዑስማን የጠየቀውን እንዲገነባ ፈቀዱለትና ሆኖም ግን ማንም በባህር ላይ ይቀዝፍ ዘንድ እንዳያስገድድ አዘዙት። ሙዓይን ባህሩን ኃይል ገነባ። ጴጥሮስ በድል ተያዘች። ሙስሊሞች የጀመሩትን ዘመቻ በመቀጠል በድል ላይ ድል እየተጎናጸፉ ሄዱ። ዑስማን ቢን አፋን ረዲየላሁ ዐንሁ ያስመዘገባቸውን ውጤቶች የቁርአን መሰብሰብ፣ የማማህ ጦርነት፣ በርካታ ቁርአን በቃላቸው ያጠኑ ሰዎች ሰማዕታት መሆናቸው ይታወቃል። በዚህ ጊዜ ዑመር ቢን አልኸጣብ ቁርአን በቃል ብቻ ከሚነበብ በመጽሐፍ መልኩ መጠረዝ እንዳለበት ታወቃቸውና ሁኔታቸውን በወቅቱ ኸሊፋ ለነበሩት አቡበክር አስሲዲቅ ያጫውቷቸዋል። በመጀመሪያ አስሲዲቅ ሐሳቡን ለመቀበል አዳግቷቸው ነበር። በኋላ ግን የጉዳዩ አንገብጋቢነት ስለተገለጸላቸው ቁርአንን በመጽሐፍ መልክ በአስቸኳይ እንዲጠረዝ አደረጉ። ሰይድና ዑስማን ቢን አፋን ዘመን የሙስሊሞች ግዛት በጣም ስለሰፋና አረብ ያልሆኑ በርካታ ሀገራትን በቁጥጥር ስር ስለዋሉ ጥረት ያለው የአረበኛ ዘዴ ከተለያየ ዘዴዎች ጋር ይቀላቀል ጀመር። በዚህም ምክንያት ቁርአን ውስጥ ያሉ አንዳንድ ቃላቶች በማንበብ ረገድ የተለያዩ ልዩነቶችን ይፈጥሩ ጀመር። የትርጉም ሳይሆን የአነባበብ ልዩነት ይከሰቱ ጀመር። ሰይድና ዑስማን የዑመር ልጅ ወደ ሆነችው እመቤት ሐፍሳ
ቢን ዑመር ቢን አልኸጣብ ዘንድ መልእክት ይልኩላትና በአቡ በክር ዘንድ ተጽዕኖ እርሷ ዘንድ የተቀመጠውን የቁርአን ጥርዝ እንዲመጣላቸው ያደርጋሉ። ቁርአን እንደመጣላቸው አራቱ ሰሃቦች ይሰበስቡና ከዚህ የቁርአን ጥርዝ ላይ ቃል በቃል እየገለበጡ 7 ኮፒዎችን እንዳዘጋጁ ያዟቸዋል። ሰሃቦች ያነበቡ ልዩነት ከፈጠሩ በቁረሽ ቋንቋ እንዲጻፍ ይነግራቸዋል። ሰይድና ዑስማን እዚህ ኮፒዎች ወደ መካ፣ ሻም፣ ኩፍ፣ በስራ፣ የመንና መዲና እንዲላኩ በማድረግ እንደዚህ ተቃራኒ የተገኘው የንባብ ስልቶችን ያሉባቸውን ሌሎች ኮፒዎችን በሙሉ ተሰባስበው እንዲቃጠሉ ያደርጋሉ። በዚህ አመት ውስጥ በወቅቱ ኃያል የነበሩ የሮምና የፋሪስ ግዛቶች የመንኮታኮታቸው ጋር በወቅቱ በተገኘው ሐሳብ ለሰራዊቱ ማህበራዊ ጉዳዮች የሚለውን የበጀት መጠን እንዲጨምር ተደረገ። ከበይተል ማል ውጪ እየተደረገ ለሙስሊሞች የወር ደመወዝ ይመደብላቸው ጀመር። ነዋሪው አቻ ባልተገኘለት መልኩ እየደላውና እየተንደላቀቀ መኖር ጀመር። ረመዳን ሲሆን በየቀኑ ለእያንዳንዱ ነዋሪ 2 ድርሃም ይሰጠው ነበር ይላል የዑስማን ቢን አፋን ታሪክ። የክፍል 2 ሲጋ ያበቃል። ክፍል 3 ኢንሻአላህ እንመጣለን። ሱብሃንአላህ። እንግዲህ እዚህ ታሪክ ላይ ስለ ዱንያ ነው። ዑስማን ቢን አፋን ብዙ ጊዜ አሁን የጠቀሷቸው ዱንያ አታታላችሁ፣ ዱንያ ላፊ ናት፣ ሁላችንም ዱንያን ትተን ለአኺራችን ትኩረት እናድርግ፣ ወደ አኺራችን እንመለስ የሚል ነው። ይሄ ትምህርት ለኛ ነው። ዛሬ ጊዜ ሱብሃንአላህ ሁላችንም ዱንያን ወደናል። መቼም ዱንያን የማይወድ የለም በአሁን ሰዓት ላይ። ዛሬ ሁሉም አንገብግቦታል የዱንያ ነገር። ከለት እየጨመረ ነው ያለው። አላህ ኸይሩን ነገር ይሻልን። ሁላችንንም አላህ ቀጥተኛውን መንገድ ይምራን። ዱንያ ኃላፊ ናት። አላህ አኺራችንን ያሳምርልን፣ መልካሙን መንገድ ይምራን ነው የምለው። እህቶቼ አዳምጡ፣ ላይክ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዛጋሁባችሁ።